ሰላም እንዴት ዋላችሁ? ኑ አሁን ክረምት እየመጣ ጉንፋኑ ትምህርት ቤት ልጆቹ ቀዝቃዛው ጉንፋን የበዛበት ሰዓት ነው እና ለጉንፋን የሚሆን ቆንጆ አንድ አዘጋጅተን ከፍሪዘር አስቀምጠነው ብዙ ጊዜ የምንጠቀምበት ጥሩ ለጉንፋን የሚሆን እዚህ ብርቱካንና ሎሚ፣ ብርቱካን፣ ይሄ ደግሞ እርድ አለ፣ ዝንጅብል አለ ከዚህ ጋር እዛ ደግሞ ይሄ ካሮት በጣም ቆንጆ ለሁላችን ለአዋቂ ለህፃናት የሚሆን ነው። ይሄን አሁን ፈቅፍቀን ወይም ደግሞ በሽቦ አጥበነው ከላይ ያለውን አጥበን ቆራርጠን ፈጭተን እኔ ኦልሬዲ ሰርቻለሁ ላሳያችሁ ነው የመጣው ፍሪዘር ሰርቸዋለሁኝ። እና ይሄን ፈጭተን በብሌንደር ወይም በፉድ ፕሮሰሰሩ ፈጭተን አጥልለን ማጥለል ትችላላችሁ። ከፈለጋችሁ እንደ በደንብ ከፈቀፈቃችሁት እንትኑን ከፈጫችሁት ሳታጠሉ ፍሪዝ ማድረግ ትችላላችሁ። እና ይሄ በጣም አሪፍ ቆንጆ ነው። ከዚህ ጋር ነጭ ሽንኩርት መጨመር ትችላላችሁ። ለልጆች ግን እንዳይከብዳቸው በልጆቻችሁ ቴስትና አቅም መጠቀም ትችላላችሁ። እሺ እኔ የሰራሁት በሁለት የተለያየ ሳይዝ ነው። አንደኛው ይሄ ነው፣ ያው አልሞላ። ከዚህ ጋር ላስቀምጠውና ላሳያችሁ። ከዚህ ጋር ከፍሪዘር የማስቀምጥበት ኮንቴነር አለ። ይሄኛው ላስቲክ ነው፣ እንደዚህ ማስነቀቅ ትችላላችሁ። ይሄው በዚህኛው መስሪያ ደግሞ ክብ የሆነ መስሪያ በሁለቱ ነው ያዘጋጀሁት። ይሄ ኪዩብ ነው፣ ይቅርታ አንደኛው ኪዩብ ነው፣ አንደኛው ደግሞ ይሄ በሳይዝ በምትፈልጉት ሳይዝ ትልልቅ ከፈለጋችሁ የኛውን፣ ትንንሽ ለልጆች ከፈለጋችሁ ያን ትጠቀማላችሁ ማለት ነው። እጃችሁን ንጹህ ወይ ግላብ መጠቀም ትችላላችሁ። የምትፈልጉትን ያህል ከብርጭቋችሁ ታስቀምጣላችሁ። እንዳልኩት ሌላ የምትፈልጉትን ነጭ ሽንኩርት፣ ሚንት መጠቀም ትችላላችሁ። እኔ ግን አይ ላይክ እንደዚህ ክሊን የሆነ ከለሩን ወድጄው ነው የሰራሁት። ከዛ ሻዩን እንቀዳለን። ሻይ ላምጣ፣ አፍልቻለሁ ውሃ። አይገው እኔ አጥልዬ በወንፊት አጥልዬ ነው የተጠቀምኩኝ። ምክንያቱም ልጆቼ ጽድት ብሎ ልጆቼ ታውቃላችሁ ጽድት ያለ ነገር ነው የሚፈልጉና ለልጆቼ ስለምፈልገው አጥልየዋለሁ። እና ባታጠሉት ይጠቅመናል እንጂ ምንም እንትን የለውም። ከዚህ ጋር ማር፣ ስኳር መጠቀም ትችላላችሁ። እኔ አንድ የሾርባ ማንኪያ ለእኔ ስለሆነ ማር እጠቀማለሁኝ። ነጭ ማር ነው፣ ከለሩም አብሮ እንዲያምር ቆንጆ ማር ነው። ዋ በጣም ተወዱታላችሁ ከለሩ እንዴት እንደሚያምር። ከዚህ ጋር እርዱን ዱቄት፣ ይሄኛው የእርዱ ይሄ ብዙ ከለሩ አይወጣም፣ አያችሁት? ብዙ አይደለም። እና ቀይ እንዲሆን ከፈለጋችሁ ዱቄት ትንሽ መጨመር ትችላላችሁ። ኦርጋኒኩ እኔ በአጠቃላይ ይሄ የተጠቀምኩት ኦርጋኒክ ነው። ይሄ ግን ኦርጋኒክ አይደለም። እኔ ይሄን ኦርጋኒክ የት እንደሚገኝ ብትነግሩኝ ደስ ይለኛል፣ አግኝቼ ስለማላውቅ ማለት ነው። ሌሎች በሙሉ ኦርጋኒክ ናቸው። ይሄ ብቻ ነው ዝንጅብሉም ነው። ይሄ ግን እንደምታዩት ይኸውላችሁ ነፃ ያለ ነው። ቀይ ቀላ ይላል ዱቄቱን ከጨመራችሁበት። ግን ፕሊስ የት እንደሚገኝ ይሄን ንገሩኝ። እኔ አግኝቼ አላውቅም። ሁሌም ኦርጋኒክ ያልሆነ ነው የማገኘው ማለት ነው። እና ይሄን ከፍሪጅ ያስቀምጣችሁት 6 ወር ድረስ መጠቀም ትችላላችሁ። ይሄ ፍረሽ ነው። ይሄ ብርጭቆ እርግጠኛ ሁኑ፣ ፍሪዘር መቀመጥ የሚችል ብርጭቆ ወይም ላስቲክ ተጠቀሙ፣ ወይም ዚፕ ላክ መጠቀም ትችላላችሁ። እና ኢዚ በጣም ስራ የሚያቀልና ሰዓት ሴቭ የሚያደርግ ነው። ኤኒታይም ለልጆቻችን ለጉንፋን አሪፍ ነው፣ ለእኛም ቆንጆ ነው። ተጠቀሙበት፣ ጠጡት። ማታ ማታ እቺን አንድ ብርጭቆ ላጥ አድርጋችሁ መተኛት አሪፍ ነው በጣም። እና ጧት ስንነሳ ያው የሚረብሸን ቀን የያዝነው ጉንፋን ከሰዎች ሊጠፋልን ወይም ደግሞ ሊቀልልን ይችላል። ላያጠፋ ይችላል፣ ግን ጉንፋኑን ያቀልልናል። ጥሩ ነው ማለት ነው እና አሪፍ ነው። ተጠቀሙበት። ታምሳፕ ሼር ኮፒ ሊንክ አድርጉ ፕሊዝ። ዩቱቡ ብዙም ሰው እያየው አይደለም እና እስኪ ሼር አድርጉ። ባታዩትም ባይጠቅማችሁም የሚጠቅመው ሌላ ሰው ሊኖር ስለሚችል እና ይሄን እኔ ወድጄው ነው የምጠቀመው ሁልጊዜ ለልጆቼ። ቆይ ለልጄ የቀዳሁትም ይሄው ሳይበዛ አነስ ባለ ብርጭቆ በእንደዚህ ለነሱ አሁን እቺ ትበቃታለች ለልጄ፣ ለትንሿ ልጄ ማለት ነው። እና እንደዚህ
ልጆቻችሁ ይወዱታል። ማር ታደርጉበታላችሁ ጣፋጭ። እኛ እንዲሁ መጠቀም እንችላለን። አንዳንዴ እኔ በጾም ጊዜና ትንሽ ጉንፋን ሲይዘኝ ጣፋጭ ስለምወድ እንጂ ጣፋጭ ነገር እንዲያውም አያስፈልገውም። እንዲሁ መጠጣት ትችላላችሁ። ያው እንደ ቴስታችሁ መጠቀም እንደ ቴስታችሁ። አንዳንዴ የምንፈልገው አለ፣ የሆነ ነገር ማንፈልገው አለ። እንደ ቴስታችሁ እንደ አቅማችሁና እንደ ጤንነታችን ነው የሚሄደው። እኔ የተጠቀምኩትን ማር መጠቀም የለባችሁም ወይም ስኳር ማለት ነው። ይሄ ግን ዋናው ይጠቅማል። ቆንጆ ነው እና የማውቀውን የጠቀመኝን ሸር ላርግ ብዬ ነው። ከእናንተ አውቄ ሳይሆን እኔ ለቤቴ በአቅሜ ያወቅኩትን ለእህት ለወንድሞቼ ሸር ማድረግ ስለፈለግኩ ነው እና ለዛ ነው። ሰላም ሁኑልኝ። እወዳችኋለሁ፣ አክብራችኋለሁ። ባይ